በሞቃታ የአየር ንብረቷና በፀሐያማ አየሯ የምትታወቀው አዳማ ዛሬ ግን የተለየ የአየር ክስተት አስተናግዳለች። ክረምት ከገባ ወዲህ ለመጀመሪያ ጊዜ የጣለው ከባድ ዝናብ በከተማዋ ዋና ዋና ጎዳናዎችና አስፋልቶች ላይ ከፍተኛ የውሃ ፍሰትና የጎርፍ ክስተት ፈጥሯል። ከዚህ ቀደም በሌሎች ትልልቅ ከተሞች እንደሚታየው ሁሉ ረጅም ጊዜ ደርቆ የቆየ አፈርና አስፋልት ድንገት ከፍተኛ ዝናብ ውሃ ሲያገኝ ውሃው ወዲያውኑ የመምጠጥ አቅሙ አነስተኛ ይሆናል። ይህም በአጭር ደቂቃዎች ውስጥ ከፍተኛ መጠን ያለው ውሃ በጎዳናዎች ላይ እንዲከማችና እንዲፈስ ያደርጋል። ለመሆኑ በሞቃታማ አካባቢዎች ድንገት የሚጥል ከባድ ዝናብ ለምን እንዲህ አይነት ፈጣን የጎርፍ ፍሰት ያስከትላል? ከተሞች የመሰረተ ልማትና የተፈጥሮ የአየር ንብረት መጋጠም በውሃ ፍሰቱ ላይ ያለው ሳይንሳዊ ተጽዕኖ ምንድን ነው? በዛሬ ቪዲዮአችን የአዳማ ጎዳናዎችን እየተዘዋወርን ክስተቱንና ከጀርባ ያሉትን ተፈጥሯዊ ፋክቶች በዝርዝር እንመለከታለን። የአዳማን ከተማ ልዩ የሚያደርጋት በስምጥ ሸለቆ ሪፍት ቫሊ አቅራቢያ የሚገኘው መልክዓ ምድራዊ አቀማመጧ ነው። ከተማዋ በአማካኝ ከባህር ወለል በላይ ከ1700 ሜትር ከፍታ ላይ የምትገኝ ሲሆን አብዛኛውን የዓመቱን ጊዜ በሞቃታማና ደረቅ አየር ንብረት ትታወቃለች። በእንደዚህ አይነት ደረቅና ሞቃታማ አካባቢዎች የአፈሩ እርጥበት ዝቅተኛ በመሆኑ ውጫዊ የአፈር ክፍል ጠንካራና የታሸገ ኢምፐርሜብል ይሆናል። ይህ ሁኔታ ሳይንሳዊ በሆነ መንገድ ፍላሽ ፍሎዲንግ ወይም ድንገተኛ የጎርፍ መከሰት እድልን በከፍተኛ ሁኔታ ይጨምረዋል። ምክንያቱም ረጅም ጊዜ ደርቆ የቆየው አፈር ድንገት ከባድ ዝናብ ሲጥልበት ውሃውን በፍጥነት ወደ ውስጠኛው ክፍል የመምጠጥ ኢንፊልትሬሽን ፍጥነቱ እጅግ አነስተኛ ነው። በዚህም ምክንያት የጣለው ዝናብ በሙሉ ወደ መሬት ሳይሰርግ በአስፋልትና በጎዳናው ላይ በከፍተኛ ፍጥነት መፍሰስ ይጀምራል። በዛሬው ዕለት የታየው ክስተት ደግሞ የክረምቱ ወራት ከገባ በኋላ ለመጀመሪያ ጊዜ የተመዘገበው ከባድ ዝናብ በመሆኑ ልዩ ያደርገዋል። ብዙውን ጊዜ ከረጅም ደረቅ ወቅት በኋላ የሚጥል የመጀመሪያ ዝናብ በአካባቢ አየር ውስጥ ከፍተኛ የሙቀትና የእርጥበት ልውውጥ ኮንቬክቲቭ አክቲቪቲ ይፈጥራል። በሞቃታ ከተሞች ላይ ሞቃት አየር ወደ ላይ በሚወጣበት ጊዜ እርጥበት ከአየር ጋር ተቀላቅሎ በፍጥነት ወፍራም የዝናብ ደመና ይፈጥራል። ይህም በአጭር ጊዜ ውስጥ ከፍተኛ መጠን ያለው የዝናብ ውሃ በአንድ ቦታ ላይ በትንሽ ደቂቃዎች ውስጥ እንዲወርድ ያደርጋል። በአስፋልትና በኮንክሪት በተሸፈኑ የከተማ ቦታዎች ደግሞ ውሃው የሚያርፍበት መሬት ክፍት ባለመሆኑ ሙሉ በሙሉ ጎዳናዎችን ተከትሎ ወደ ዝቅተኛ ቦታዎች መፍሰስ ይጀምራል። ይህ ደግሞ በከተማዋ ዋና ዋና መንገድ መስመሮች ላይ ድንገተኛ የውሃ ስብስብ እንዲፈጠር ዋነኛ ምክንያት ይሆናል። በከተሞች እድገትና መስፋፋት ምክንያት አብዛኛው የከተማ አካል በአስፋልት በህንፃዎችና በኮንክሪት የተሸፈነ ነው። ይህ ሁኔታ በሳይንሱ ኢምፐርሜብል ሰርፌስ ወይም ውሃ የማያሳልፍ አካላት በመባል ይታወቃል። ተፈጥሯዊ በሆነ ክፍት መሬት ላይ ዝናብ ሲጥል አብዛኛው የውሃ መጠን ወደ መሬት ውስጥ ይሰርጋል። ነገር ግን እንደ አዳማ ባሉ በማደግ ላይ ያሉ የኢንዱስትሪና የንግድ ከተሞች አስፋልቱና ኮንክሪቱ ውሃው ወደ መሬት እንዳይሰርግ ስለሚከላከል 100% የሚሆነው ዝናብ ወደ ላዩ ክፍል ፍሰት ሰርፌስ ራኖፍ ይቀየራል። በዚህም ምክንያት በአጭር ደቂቃዎች ውስጥ የጣለው ዝናብ ሳይበታተን በአንድ ላይ በመሰብሰብ በአስፋልት መንገዶች ላይ ፈጣንና ኃይለኛ የውሃ ማዕበል ይፈጥራል። ይህ ደግሞ ለአሽከርካሪዎችም ሆነ ለእግረኞች ያልተጠበቀ የመንገድ ላይ እንቅፋት ይፈጥራል። ይህ በአዳማ አስተናጋጅነት ያየነው ክስተት ከዚህ ቀደም በዋና ከተማችን አዲስ አበባ፣ በዓለም ባንክ፣ ቦሌ እና ሌሎች አካባቢዎች ካየናቸው ድንገተኛ የጎርፍ ሁኔታዎች ጋር ተመሳሳይ ባህሪ አለው። ሁለቱም ቦታዎች ላይ የጎርፍ ዋነኛ መንስኤ በአጭር ጊዜ ውስጥ የሚጥለው ከባድ የዝናብ መጠን ነው። ልዩነቱ ግን አዲስ አበባ በአንጻራዊነት ቀዝቃዛና ደጋማ በመሆኗ አፈሯ ሁልጊዜ እርጥበት ያለው ሲሆን አዳማ ደግሞ ሞቃታማ በመሆኗ የተነሳ ድንገት የሚጥለው ዝናብ ከአየር ሙቀት ጋር ተደባልቆ ፈጣን የውሃ ስብስብ መፍጠሩ ነው። ሁለቱም ከተሞች የታየው እውነታ እንደሚያሳየው ፈጣን የከተሞች እድገት ከሚፈጠረው የኮንክሪት ስፋት ጋር ተጣጥሞ የሚሄድ የውሃ ማስተላለፊያ ፍሰት ማረጋገጥ የዘመናዊ ከተሞች ዋና አካል መሆኑን ነው። አስፋልት መንገዶች ላይ በከፍተኛ ፍጥነት የሚፈሰው ይህ ድንገተኛ ጎርፍ የከተማዋን ዕለታዊ የትራፊክ እንቅስቃሴ በከፍተኛ ሁኔታ አስተጓጉሏል። ትናንሽ ተሽከርካሪዎችና ባለሶስት እግር ባጃጆች የውሃው ጥልቀትና ፍጥነት ስለጨመረ መንገዶቹን አቋርጠው ለማለፍ ተገደዋል። ለእግረኞችም ቢሆን መንገዶችን ማቋረጥ እጅግ አታጋይ ሆኖ አልፏል። ውሃው የመንገዱን ገጽታና ጠርዝ ስለሚሸፍነው እግረኞች የት ቦታ ላይ መርገጥ እንዳለባቸው ለመለየት ተቸግረዋል። ይህም ተፈጥሯዊ የዝናብ ክስተት የዕለት ተዕለት ውሎ ላይ ሊፈጥር የሚችለውን ተጽዕኖ ግልጽ ያደርጋል።
አሽከርካሪዎች በእንደዚህ አይነት አጋጣሚዎች ፍጥነታቸውን በመቀነስ እና የጎርፉን ጥልቀት በጥንቃቄ በመገምገም ማሽከርከር እንዳለባቸው የትራፊክ ደህንነት መመሪያዎች ያሳስባሉ። ምክንያቱም ጥቂት ሴንቲሜትር ጥልቀት ያለው ፈጣን ጎርፍ እንኳ የተሽከርካሪዎችን ሚዛን የማሳት አቅም ስላለው ነው። በዓለም አቀፍ ደረጃ እንደ አዳማ ያሉ በፍጥነት በማደግ ላይ የሚገኙና ሞቃታማ ከተሞች ከአየር ንብረት ለውጥ ጋር ተያይዞ የሚመጡ ድንገተኛ የዝናብ ክስተቶችን ለመቋቋም ልዩ ልዩ የሃይድሮሎጂ ሳይንስ መፍትሄዎችን ይጠቀማሉ። ከነዚህም መካከል ስፖንጅ ሲቲ ወይም ውሃ መጣች ከተማ የሚል ጽንሰ ሐሳብ አንዱ ነው። ይህ ማለት አስፋልትና ኮንክሪት ብቻ ከመስራት ይልቅ የዝናብ ውሃ በቀላሉ ወደ መሬት ውስጥ ሊሰርግባቸው የሚችሉ ክፍት አረንጓዴ ቦታዎችን፣ የጠጠር መንገዶችንና የዛፍ ተክሎችን ማስፋፋት ነው። በተጨማሪም በከተማ ውስጥ የሚሰሩ የፍሳሽ ማስተላለፊያ መስመሮች አጠቃላይ የዝናብ ውሃ ፍሰትን ታሳቢ ያደረገ ስፋትና ጥልቀት እንዲኖራቸው ማድረግ የጎርፍ ውሃ በፍጥነት ወደ ወንዞችና ወደ ማከማቻ ቦታዎች እንዲፈስ ያግዛል። በአሁኑ ወቅት በመላው ዓለም የሚታየው የአየር ንብረት መዛባት የዝናብ ስርጭትንና መጠንን በከፍተኛ ሁኔታ እየቀየረው ይገኛል። ቀደም ሲል በቋሚ ወራት ብቻ ይጥሉ የነበሩ ዝናቦች አሁን ላይ ባልተጠበቀ ጊዜና ባልተለመደ መጠን ሲጥሉ ይስተዋላል። በተለይም እንደ አዳማ ባሉ ከባህር ወለል ዝቅ ብለው በሚገኙና ሞቃታማ አካባቢዎች የሙቀቱ መጨመር ከአየር እርጥበት ጋር ተደምሮ ያልተጠበቁና ኃይለኛ የዝናብ ደመናዎች እንዲፈጥሩ ያደርጋል። ይህም በአጭር ሰዓታት ውስጥ ከፍተኛ ውሃ እንዲወርድ ምክንያት ይሆናል። ይህ ሳይንሳዊ እውነታ የሚያሳየን ወደፊት የሚገነቡ የከተማ መሰረተ ልማቶችና መንገዶች የቀድሞውን የተራ የአየር ንብረት ሁኔታ ብቻ ሳይሆን እነዚህን ያልተጠበቁ ከፍተኛ የዝናብ መጠኖች ታሳቢ ባደረገ መልኩ መነደፍ እንዳለባቸው ነው። በአጠቃላይ ዛሬ በሞቃታማዋ አዳማ ከተማ የተመለከትነው ድንገተኛ ከባድ ዝናብና የጎርፍ ክስተት ተፈጥሮና የከተሞች እድገት እንዴት እንደሚገናኙ ግልጽ ማሳያ ነው። ከረጅም ደረቅ ወቅት በኋላ የጣለው ይህ የመጀመሪያ የክረምት ዝናብ የአየር ንብረትን ተፈጥሯዊ ባህሪና የመሬቱን ውሃ የመምጠጥ ሁኔታ በግልጽ አሳይቷል። የከተሞቻችን መስፋፋትና የኮንክሪት መብዛት ከጊዜ ወደ ጊዜ እየጨመረ በሚመጣበት በዚህ ወቅት መሰረተ ልማቶችን ከተፈጥሮ ተጽዕኖ ጋር አጣጥሞ መገንባትና የአካባቢ ጥበቃ ስራዎችን ማጠናከር የሁላችንም ትኩረት ሊሆን ይገባል። ስለ አዳማው ድንገተኛ ዝናብና ስለ አየነው የጎርፍ ሁኔታ ያላችሁን አስተያየት ከታች በኮሜንት ክፍሉ ላይ አካፍሉ። ቪዲዮውን ከወደዳችሁት ላይክ ማድረግና ለወዳጆቻችሁ ሼር ማድረጋችሁን አትርሱ። ተመሳሳይ መረጃ አዘልና አስተማሪ ቪዲዮዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሰላም ይቆዩልን።